ውድ ተማሪዎቻችን የ2017 ዓመተ ምህረት የ12ኛ ክፍል ሌሰን በተሳካ ሁኔታ ጨርሰናል። ሌሰን መጨረስ ብቻ ሳይሆን እስካሁን ሌሰን እያስተማርን 400 ጥያቄዎችን ሰርተናል። 400 ማለት የቆየ የድሮ ከዚህ ፊት ተፈተኑ አይደለም፣ አዲስ በዚህ ዓመት ብቻ ያዘጋጀነው 400 ጥያቄ ሰርተናል። ለዚህም ይሄን ጥያቄ ለቀንላችኋል። አብራችሁን ስሩ እነዚህን ጥያቄዎች። All describes the rationale of the roving court of the Christian Highland Kingdom between 1217 and 1636 except ሁሉም የሮቪንግ ኮርትን የሞባይል ኮርትን ይገልጻሉ። የክርስቲያን ሃይላንድ ኪንግደም ኦፍ ኢትዮጵያን ከ1270 እስከ 1636 except የኢትዮጵያ ሞባይል ኮርት የማይገልጽ የትኛው ነው? A. The Agao people opposed the Solomonic dynasty attempt to use their city as a capital. አገው ህዝቦች የሰለሞኒክ ዳይናስቲ የነሱን ከተማ እንደ ዋና ከተማ ለመጠቀም ማሰቡን ተቃወሙ። B. Ensures the availability of provision and the supply. አቅርቦትና ምግብ ወይንም ደግሞ ስንቅ መኖሩን ያረጋግጣል ይላል። C. Convenience for administrative control over the province. ከአካባቢዎችን ግዛቶችን ለመቆጣጠር አመቺ ነበር ይላል። Hair military strategy for surprise attack. ከፍተኛ የሆነ የጦር ስትራቴጂ ነው ድንገታዊ መብረቅ ጥቃት ለመፈጸም ይላል። ይሄን ስታንድ ባይ ዝግጁ ሆኖ ለመጠበቅ ይላል። ለዚህ ጥያቄ መልሳችን ምንድነው? መልሳችን የሚሆነው ኤ ነው። ሌላው በሙሉ ትክክል ነው። ይሄን ጠቀሜታ አለ። Okay. The next 2001. Which of the following was not seen as a worthy effect of the roving court of the early Solomonic rulers of Christian Highland Kingdom? 2001 ጥያቄ 2001ኛው ጥያቄ ምንድነው የሚለው የሮቪንግ ካፒታል ወይንም የተንቀሳቃሹ ዋና ከተማ ኮርት ጠቃሚ ውጤት ያለው ነው የትኛው? እንደ ጠቃሚ እንደ ጥሩ ነገር አይታይም ይላል። A. affect peace and stability. ሰላምና ደህንነትን አፌክት ያደርጋል። relation with the natural environment ከናቹራል ኢንቫይሮንመንት ጋር ያለን ግንኙነት አፌክት ያደርጋል። ፖለቲካል ሲስተም እንደ ሚሊተሪ ፓወር ፖለቲካል ሲስተም እና ሚሊተሪ ፓወር ችግር ውስጥ ይከታል። ኮንስትራክትድ many promises in various towns ብዙ ህንጻዎችን በተለያዩ ከተሞች ውስጥ ገንብተዋል ይላል። So which of the following was not seen as a worthy effect of the roving court of the early Solomonic ruler? የሰለሞኒክ ሩለርስ ሪቪንግ ካፒታል መጠቀማቸው ጉዳቱ ምንድነው ነው? በሌላ ነው ሲምፕል ምንድነው ጉዳቱ? A. affect peace and stability ሰላምና ደህንነትን ችግር ውስጥ ከተዋል። B. relation with the natural environment ከተፈጥሮ ኢንቫይሮንመንት ጋር ያለን ግንኙነት ነው። ፖለቲካል ሲስተም እንደ ሚሊተሪ ፓወር constructed many promises in various towns. ረዴት ሲ ብላለች። ፖለቲካል ሲስተም እንደ ሚሊተሪ ፓወር አክስቲ ዲል እናደርግ። መልሳችን የሚሆነው ቢ ነው። የሮቪንግ ኮርት ዋናው ትልቁ ችግር ምንን አፌክት ማድረጉ ነው? እዚህ ፖለቲካል ምንድነው